እንደኔ ለቤት የመጀመሪያ ከሆንክ ይህን ቪዲዮ አቁምና አዳምጠኝ። አሁንም ወደፊትም ብዙ ኃላፊነቶች ስለሚጠብቁህ ያን ኃላፊነቶች እንድትወጣ ኢን ፈርስት ፕሌስ ሰፋ ያለ ትከሻ ያስፈልጋል። ሰፋ ያለ ትከሻ እንዲኖር ደግሞ ስፖርት ስራ፣ ሄልዚ የሆኑ ምግቦችን ተመገብ። ስፖርት ብቻውን ደግሞ በቂ አይደለም። ለእያንዳንዱ ችግሮች ሶሉሽን የምትፈጥርበት ሰፋ ያለ ማይንድ ሴት ሊኖር ያስፈልጋል። ሰፋ ያለ ማይንድ ሴት እንዲኖር ደግሞ ኢን ፈርስት ፕሌስ መጽሐፍ ቅዱስ ማንበብ ነው። ሌሎችንም ተጨማሪ መንፈሳዊ መጽሐፍቶችን ማንበብ ነው። እናም ደግሞ እነሱ ብቻ ሳይሆን ሌሎችንም ለስኬት እና ደግሞ ለተለያዩ ፕሮብሌሞች ሶሉሽን እንዲታመጣ የሚያግዙትን ተጨማሪ መጽሐፍቶችን ማንበብ ነው። ሶስተኛ ደግሞ በጣም ወሳኙ ነገር ነው። በነዛ ሁሉ ስትሮንግ ሆነ ግን በስፒሪቹዋሊ ላይ ስትሮንግ ካልሆንክ ከንቱ ነው። ለዛም ነው ወደ ፈተና እንዳትገቡ ትጉ፣ ጸልዩ ያለ። ብዙ ነገር እኛ በራሳችን የምናሳካቸውና ሶሉሽን የምንፈጥርላቸው ነገሮች ሊኖሩ ይችላል። ግን እኛ ልንሰራቸው የማንችላቸውን ብዙ ነገሮችን በእግዚአብሔር ነው የምናሰራ። ስለዚህ መጸለይ እንዳታቆም ወንድሜ። ይህ ቪዲዮ ጠቃሚ ሆኖ ካገኘ ሼር አድርግ፣ ኮፒ